አጠር አድርገን ስለ ፊንቴክ ማውራት እንችላለን። አምባሳደር ለምን ብትይ እኔ ፊንቴክን ወክዬ መናገር አልችልም። አምባሳደር እንግዲህ ከፊንቴክ ጋር ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው አይደል? እዚህ ካምፓኒ አምባሳደር ትሆናለህ አለኝ። ፊንቴክ ይባላል። ሄድኩኝ እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በ950 ሺህ ብር ያስገቡና ቀሪውን 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብንም የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ተፈራረመን። ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይኸው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማል ያላቸውን ዕውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። ትልቁን ሀገራችን ላይ ጉዳት እያደረሱ ያሉት ሌቦች ናቸው። ሀገራችን ምንም አይነት ችግር የለባት፣ ብሔርተኛ የለም፣ የሃይማኖት አክራሪ የለም። ዋናው ችግር ሌባ ነው። በመንግስትም የተሰገሰቡ አሁን ደግሞ በግል እንትን ውስጥ የተሰገሰቡ ሌቦች ናቸው። እነዚህ ሌቦች በማጥፋት ሂደት ውስጥ የራሴ ትንጥዬ ድርሻ ልወጣ ነው የወጣሁት። ከቤት ተወጥቻለሁ። ትንጥዬ በጣም ትንጥዬውን ተወጥቻለሁ። ስለዚህ አልመለስም ነው የምልህ፣ አልመለስም። ቢኮዝ የሌባ ሀገር ሌባ በሞላባት ሀገር ላይ ልጅ ወልጄ ሌባ ሀገርን አላስረክባትም። ፊንቴክ ላይ አምባሳደር ነኝ፣ ብራንድ አምባሳደር ነኝ። እንደማንኛውም ሰው አምባሳደር ሆኜ መጀመሪያ መኪና መስጠታቸውን አየው። ከወለድ ነፃ ስለሆነ የሚያቀርቡት በሰዓቱ። አሁን ግን ኦልሬዲ ተቀይሯል። አሁን ከወለድ ጋር ነው የሚሸጡት። እኔ ኦልሬዲ መጀመሪያ ሲጀምሩ ኦልሞስት 3 ወር አልፎኛል ከፊንቴክ ጋር ያለኝን ውል አቋርጬ አመት ስለሞላ ውላችን አመት ስለሞላ ኦልሬዲ እኔ የራሴ አውቶሞቲቭ ካምፓኒ ክሬት በዚህ መልክ ነው ግንኙነታችን የተጀመረው። እንደዚያው የክብር አምባሳደር ስትሆን እና ሐሳቦች ስትሰማ አይ በቃ አሪፍ ሐሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሐሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላም እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ የተገኘሁት ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው የእንትኑ ፊርማውን የሚያደርገው ልክ እዛው ላይ ነው። አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው ይከፈልሃል። እንደዚህ አምባሳደር በመሆን በዚህኛው ማለት ነው። በሌሎቹ እንደሚከፈል አውቃለሁ። ኦፍ ኮርስ እንደዛ ነው የምትሰማው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ። ግን መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ኦፍ ኮርስ ይሰጣል። አንተ አዎ ከስምምነት ውስጥ አለ። ምክንያቱም በሰራው ልክ ነው። አንተ ለምትመርጠው ምንድን ነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይሄን ነው የማገለግለው። አሁንም ቢሆን
እስከ መጨረሻው ድረስ እንግዲህ አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሐሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው፣ ለማህበረሰብ ነው የምታገለግለው። ገብቶሃል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄ ነው። አንድ ነገር መስክር እስቲ። አንዴ ከስም ዝርዝሮች ውስጥ ሰለሞን ቦጋለን ስላየነው ነበር አይደለም? አንደኛው ይሄ ልጅ እውነት ያደርጋል ብለን አይደለም ስንከራከርበት የነበረው? አዎ እውነት ነው። እኔ አሁን አድማጮችም እዚህ አስተያየት እየሰጡ ነው። ተሸውዶ ሊሆን ይችላል ፕሮባብሊ ከሱ ባህሪ አንጻር እንደዚህ አይነት ነገር የሚል አስተያየቶችም ይሰጣሉ ሰው። እኔ አንዳንድ ጊዜ ቤኔፊት ኦፍ ዘ ዳውት የሚባል ነገር አለ አይደለ? ሰሎሞን ዝም ብዬ ከማየው ባህሪ ከራሱ ባህሪ የተነስቼ ህዝብ እንደሚጨበረበር እያወቀ አጭበርብሬ ገንዘብ ላግኝ ምናምን ብሎ እንደዚህ አይነት ነገር አድርጓል ብዬ ለማመን እኔ ዛሬም ነው እየተቸገርኩ ያለሁት፣ እንኳን ትላንትና ማለት ነው። በዚህ ሂደት ውስጥ ገብቶ የምር ጥቅም ፍለጋ አሁን እንዳለው ባለስልጣናት አየ ምናምን አለ። ማንም ሰው ሊያደርግ ይችላል እንደዛ። ባለስልጣናት አሉ ምናምን አሉ። የክብር አምባሳደርና አለኝ ተጠራው። እዛ በሚሄድበት ቦታ ትልቅ መድረክ ነው። አምባሳደር ትሆናለህ ተባልኩኝ። እሺ የተፈራረምኩ አለ። ከዛ ችግር ገጠመው ካምፓኒው አለ። ችግር ሲገጥመው ደግሞ ሰው ተበላን ምናምን ሲል ደግሞ ይሄ ነገር እውነት ነው ወይ ጅቡቲ መሄድ አለብን የሚለውን ሐሳብ እኔ ያመጣሁት አለ። ሂደን ማየት አለብን በትክክል መጥቷል የሚለውን ጅቡቲ ሄዱ አዩ። ከዛ ሞጆ መጣ ከጅቡቲ። ያው ማቸውን እናውቀዋለን። መኪና ለመግዛት የሚችሉ ሰዎች አይደሉም። አሁን ከተጠቀሱት ሰራዊት ምናምን በፊትም የተሻለ መኪና የነበራቸው ናቸው። አንዳንዶች ግን የመኪና ባለቤት ያልነበሩ ሁሉ መኪና ይዘዋል። ነገር ግን ከፌንቴክ ይውሰዱት አይውሰዱት የሚለውን ነገር እስኛ ምን ሄድበት የሚል ነገር ነገሩኝ። ስለዚህ ምንድነው ለመረጃ አቀባዬ ስሙን በመቀነሳችን ምክንያት ከዚህ በፊት የሚያቀብለንን መረጃ በተመለከተ ማጣራት እያደረግን በቀጥታ ለአድማጭ ተመልካች እናደርስ ነበር። ነገር ግን ይህንን ስም ዝርዝሮች ቆርጠን ፌንቴክን ማንነቱን ገልጠን ስናስተላልፍ ይህን ፕሮግራም የተከታተለው መረጃ አቀባያችን ትጠራጠሩኛላችሁ፣ እኔ እናንተን ለማሳሳት አይደለም፣ እናንተ ሚዲያውን በመያዝ ለህዝብ ተደራሽ የሚሆን ጉዳይን ተደራሽ ስታደርጉ በተለይ በሳተላይት ተደማጭነት ስላላችሁ ህዝቡ ጋር እንዲደርስ የበኩሌን አስተዋጽኦ ክፍያ ተከፍሎኝ ሳይሆን በራሴ ጥረት እያደረኩ ነው። ነገር ግን ተጠራጠራችሁኝ የሚል ነው ስጋቱን ለኔ ወይም ደግሞ ቅሬታውን ለኔ ነገረኝ። የመጠራጠር ጉዳይ አይደለም። እዛ ውስጥ 1 2 3 ሰዎች አንደኛ አንዳንዶቹን ቀደም ብለን በደረሰን በተለይ አብርሃም ግዛው በተቋሙም በራሱም መኪና ወስደዋል። የአብርሃም ግዛውን ቀደም ብለን አውቀነዋል። ነገር ግን አብርሃም ግዛው የሚባለው ልጅ ብቻ ከመጥቀሳችን በፊት ሰራዊት ፍቅሬም እንደወሰደ ከዛ ደግሞ መንሱር ጀማል የሚባልም እንደወሰደ ቀስ እያልን እያጣራን 1 2 3 እያልን እየሰበሰብን ባለንበት ጊዜ ቀደም ብሎ እነዚሁ ልጆች ስም ዝርዝር አለ በጄ። ነገር ግን ሳናቀርበው ቀረን። አሁን ግን ክስ ተመስርቶ ተብሎ ወጥቷል። ከዚህ ጋር ተጠቃሾቹ ሰዎች እግድ የተላለፈባቸው አሁን በነገራችን ላይ ባለ መረጃ መሰረት እግዱ ተነስቷል። ክሱ ግን እየቀጠለ ነው። ምናልባት እዚህ ነገር ውስጥ የመንግስትም እጅ እንደሚኖርበት እንዳትጠራጠሩ። ምክንያቱም የሱ የስርዓቱ አገልጋዮች እዚህ ውስጥ ስላሉ ያላቸውን እውቅና ተጠቅመው ፌንቴክ ኢንቨስትመንት ከተባለ ድርጅት መኪና ያስመጣላቸዋል በማለት ሰዎች እንዲጭበረብሩ ምክንያት በመሆናቸው ነው።
አንደኛ ሰራዊት ፍቅሬ መልቲሚዲያ፣ ሁለተኛ ሰራዊት ፍቅሬ ራሱ፣ ሶስተኛ ፌንቴክ ኢንቨስትመንት፣ አራተኛ ዳንኤል ዮሐንስ ኢየሱስ፣ አምስተኛ ግርማይ ገብረ ሚካኤል ደህጎ። ይሄ ከዚህ በፊት ምንድነው አስካሉካ ትሬዲንግ በሚል ደቡብ አፍሪካ በኳሱ ሰውዬ ዳለው እያለ ያጭበረበረ ግለሰብ ነው። ሌላ ሰግድ እያሱ፣ አብርሃም ግዛው ኢንተርቴንመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናኦ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ጀማል፣ መንሱር ጀማል ሐሰን ናቸው። ሽቶዬ እነዚህ ናቸው። በዚህ አጋጣሚ እነዚህ በተለይ ይሄ አብርሃም ግዛውና ነስራይት ፍቅሬ እና ይሄ ካሊድ ጀማል በነገራችን ላይ አሁን የእርዳታ ድርጅት ከፍቻለሁ ብሎ በእስልምና ወንድሞች ስም እየነገደ ያለ ልጅ ነው። በፊት እንግዲህ ለሰራዊት ፍቅሬ መልቲሚዲያ ሞዴሊስቶችን፣ ሴቶችን ለባለስልጣንን በማቅረብ ሌሎችንም እንቅስቃሴ ሲሰሩ የነበሩ ናቸው። እዚህ ግሩፕ ውስጥ በተለይ 6ቱ የተያዙ ስራ በወያኔም ጊዜ ሲሰሩ የነበሩ በጣም በቅርበት ሲሰሩ የነበሩ ሰዎች ናቸው እነዚህ። እኛ ይሄንን ሳናቀርተን አልነበረም። ነገር ግን እዚህ ውስጥ እንደው አንዳንዶቹ ሊያደርጉት አይችሉም የሚል ጥርጣሬ ስለነበረን ያንን መረጃ አዘገየ ነው። አሁን በዚህ አጋጣሚ በተለይ እዚህ የዲያስፖራው ሳይሆን ኢትዮጵያ የምትኖሩ ኢትዮጵያውያን ታዋቂ አርቲስትን በመመልከት በተለይ አክሲዮን የሚባል ነገር ውስጥ ባትገቡ እንደ ወንድም እማከራለሁ። እንደ ልጅም እንደው ከእናንተው የወጣው ልጅ ነኝና እንደው ምክሬን ብትሰሙ ደስ ይለኛል። አክሲዮን የሚባል አሁንም የቻይና አክሲዮንን እንደ አንዳንድ አርቲስቶች እዛ ውስጥ ገብተው ይሄንኑ ሽያጭ እየሰሩ ነው ያሉት። አሁን የተለመደው ምንድነው? ከፍተኛ ገንዘብ ይሰበሰባል ለማስታወቂያ ስራና የነሱን በማስተባበር የሚሳተፉ ሌላ ይሄ ኮንዶሚኒየም የአፓርታማ ስራ ጉዳዮች ላይ መሬቱን ይዘዋል። በእናንተው ገንዘብ ከእናንተው በሚሰበስቡት መሰረት ከጣሉ በኋላ አክሲዮን በመሸጥ ገንዘብ ሰብስበው ያንን ጉዳይ ሳይጨርሱት ነው የሚሄዱት። በዚህ የኢትዮጵያ ሕዝብ መቼም ልምድ አለው። ለሱ ተመልሼ መምከሬ አይደለም። ብዙ የኛ የቅርባችን የነበሩ ጓደኞቻችን እንደው ከጓደኝነትም በቅርበት የምንተዋወቅ ሰዎች ደበቅ አድርገው ያው መቼም ቤቱን ለመግዛት ተሄደ፣ ከዛ ተበላ። ብዙዎች እንደዚህ ተታለው ተበልተዋል። አሁንም በተለይ ይሄ መንግስት የሚባል ራሱ አጭበርባሪ የሆነ ማጭበርበርን የሚደግፍ አጭበርባሪዎችን የሚያበረታታ ይሄ ስርዓት እስካለ ድረስ ደክማችሁ ለፍታችሁ ያገኛችሁትን ገንዘብ በአክሲዮን ስም እንዳትበሉ አደራ እንላለን። የአርቲስቶችን መልክና ስም አይታችሁ እንዳትታለሉ። ጊዜው በጣም አስከፊ ነው። አሁን ለራሳቸው ገቢ ከማግኘት ኪስ ከማዳለብ ውጪ ህዝቤ ወገኔ የሚሉ ስለማይመስለኝ አብዛኞቹ ልምድ ያላቸው በዚህ ጉዳይ ላይ ይህንንም ስራ በመስራት የሚታወቁ ናቸውና ጥንቃቄ እንዲደረግ በዚህ ላይ በነገራችን ላይ አንድ እየሄድኩበት ያለ ጉዳይ አለ። ከዚህ ሰው ጀርባ እነዚህ አርቲስቶች በዚህ መጠን ሲንቀሳቀሱ ቀድሞ ልጁን ይሄ የፌንቴክ አስመጪ ነኝ የሚለውን ሰው የሚያቅ በኦሮሚያ የኦዲድ ብልጽግና ባለስልጣን አለ። ምናልባት አሁን የምጠራጠረው ነገር በቀጥታ መረጃውና ማስረጃው ሳይኖረኝ ስም ላለመጥራት ነው። ምናልባት ይሄ ክስ ማለት የታገደው
እግዳቸው እንዲነሳ የተደረገበት ምክንያት ከዚህ ጀርባ ያለው ሰው በተለይ አንደኛው ስሙ ስለተጠቀሰ ይሄ ሰው ከጀርባ ሆኖ እያስኬደ ጉዳዮቹን የነዚህንም ጉዳይ ወደ ህግ እንዳይመጣ ወይም ወደ ህግ እንዳይቀርብ ውሳኔ እንዳይሰጥበት ጥረት እያደረገ ይመስለኛል። እና ይሄንን በተመለከተ እየሄድንበት ነው። በደንብ አጣርተን ስንጨርስ ስም ሁሉ አምጥተን የምንገልጽ ይሆናል። ይሄ በማህበራዊ ሚዲያ ብዙ እየተዘዋወረ ነው። ነገር ግን እንደው አንዳንድ አለ ቪዲዮ አይደለም ከነሱ አንደበት ከነሱም የሚሉት አለ። ግን ምንድነው የክሱን በተመለከተ የሚያነሱት አሁን ያለው መረጃ አንድ መዝገብ አይደለም የተከፈተው ክሱ 2-3 የተለያየ ክስ ነው። ስለዚህ አንድ ፍርድ ቤት ላይ ለሆነ አካል ያወጣው እግድ ተነስቷል ቢባል ሌላኛው ፍርድ ቤት ላይ ሌሎቹ ያቀረቡት ክስ ተነስቷል ማለት አይደለም። ስለዚህ የተነሳ እግድ የለም ብለው የሚከራከሩ አሉ። በዚህ ገንዘብ የማጭበርበር ሂደት ውስጥ የተጨበረበሩት በጣም ቁጥር ከ1500 በላይ ነው። እነዚህ 1500 ተሰባስበው በተደራጀ ሁኔታ የጋራ መዝገብ አይደለም የከፈቱት። ዝም ብለው 10-15 ሆነው ተበድለናል ብለው መዝገብ ከፍተዋል። ሌላዎቹ እንደዚህ ከፍተዋል፣ ሌሎቹም እንደዚህ ከፍተዋልና የተለያየ አካል ስለሆነ መዝገብ የከፈተው አሁን የትኛው መዝገብ ነው እግድ የተሰጠበት፣ የትኛው መዝገብ ነው እግድ ያልተነሳው፣ የትኛው ነው ገና እሱ አንድ በውል ያለየ መሆኑ ነው። ሁለተኛው እንደዚህ አይነት የአክሲዮን የምናምን ሂደት ላይ በደንብ በቃ አቅደው ተዘጋጅተው የሚገቡ አሉ። ለፐርፐስፉሊ ከህብረተሰቡ ገንዘብ መንትፎ መሄድ የሚፈልግ ማህበረሰቡ 2-3 ዋስትናዎች ነው እንግዲህ የሚያየው። አንደኛው እንደዚህ ያለ አክሲዮን ምናምን ተብሎ ሲመጣ የመንግስት ባለስልጣናትን ካየ በቦታው ላይ የታዋቂ አርቲስቶችን ካየ በቦታው ላይ እንደ ዋስትና ይወስዳቸውና እዚህ ላይ ብዙ ሰው አለ ብሎ ይገባል። ስለዚህ አርቲስቶች ደለብሬትሊ ለማስመንተፍ የገቡት የጊዜ ሂደት ነው። ያው መጋለጡ አይቀርም ሁሉም ነገር ባለማወቅ ወይ ለጊዜው ገንዘብ ስለተከፈለ ብቻ ዘው ብሎ የገባና ሂደቱ የማጭበርበር ሂደቱ ሳያስቡት አብረው እየተጨበረበሩ ከሆነ ስህተት መሆኑን ካወቁ ደግሞ የሰሩት ምንድን ነው? እንደ ሰው ተሳስተው ሊሆን ይችላል። ማን ነው በስህተት እዚህ ውስጥ የገባው? ማን ነው አስቦበት አጭበርብሮ ሀብት ለማግኘት የገባው የሚለው በሂደት ውስጥ የሚታወቅ ነው። የፈለገ ቢሆን ግን ነው ለማህበረሰቡ ሊታዘንለት የሚገባው፣ ለህዝቡ ሊታዘንለት የሚገባው ይህንን ገንዘብ በጣም በተለይ ምስኪን ድህነት ውስጥ ያሉ ከየትም አምጥተው ከዘመድም ያድላቸውን ቤቱን ንብረቱን የሸጣለ ስራ አሰማራበታለሁ ብሎ መኪናው ለመዝናኛ አይደለም የሚገዛው። አብዛኛው ሊሰሩበት ነው። ሰርቶ መኖሪያ ይሆነኛል ብለው ያጠራቀሙትን እንደዚህ ችግር ውስጥ ሲገቡ እንደው ቢያንስ ይሄ አንድ ጊዜ አይደለም፣ በጣም በተደጋጋሚ ነገር ሲሰራ ነው። እንደዚህ አይነት በአክሲዮን ጋር በተያያዘ ዘረፋ ሲፈጸም በቤት ይባላል፣ ሪል ስቴቶች የሆነ ነገሮች፣ መኪናም ከዚህ በፊት 2-3 ጊዜ ተደጋገማለ። ባለስልጣናት ወዘተረፈ የተሳተፉበት ሄሎ እኮ ወይዘሮ ሂሩት ባለችበት ከፍተኛ ባለስልጣን ናት። እሷ ባለችበት ነው እንግዲህ ሰው ልክ እንዳልከው ከፍተኛ ባለስልጣናት አሉ። እዛ ውስጥ አርቲስቶች ነበሩ። እነሱን አምነው ብዙ የተሸወዱ አሉ። እዚህ ውስጥም ይሄ አሁን ፌንቴክ የሚባለውም የሚገርመው አሉ ባለስልጣናት አሉ። አንድ ማን ነው ለምሳሌ ሰሎሞን ሲያወራ አንድ ቦታ ላይ ይሄንን ይላል። እሱ ራሱ ባለስልጣናት መኖራቸው እንደ ዋስትና ቆጥረዋለሁ ይላል። የባለስልጣናት እዛ መኖር እስኪ እንስማቸውና